ልጆች ላይ ትኩሳት በሚኖርበት ጊዜ መቼ ነው ኮንሰርንድ ሆነን ወደ ሕክምና ቦታ መሄድ የሚኖርብን የሚለውን እንነጋገር። ትኩሳት የምንለው ከ38 ዲግሪ ሴንቲግሬድ በላይ ሲሆን ነው። ሰውነታችን ለተለያየ ኢንፌክሽን ባክቴሪያል ሊሆን ይችላል፣ ቫይራል ኢንፌክሽን የሚሰጠው መልስ ስጥ ፍልሚያ ነው ትኩሳትን የሚያመጣው። ማንኛውም ከ3 ወር በታች የሆነ ህፃን የተለያየ ተጓዳኝ በሽታ ካለ እንዲሁም ደግሞ ክትባት ያልወሰደ ህፃን ከሆነ ትኩሳት በሚኖርበት ጊዜ በቀጥታ ወደ ህክምና መሄድ ያስፈልጋል። ሌላ ጊዜ ኖርማል የነበረ ልጅ ደግሞ ትኩሳት ሲኖረው ሬድ ፍላግ ሳይን አለው የለው የሚለውን ማየት ይኖርብናል። እነዚህም አንሪስፖንሲቭ ከሆነ መልስ የማይሰጠን ከሆነ እንቅልፍ የሚለው ከሆነ ማስታወክ፣ ተቅማጥ፣ ራስ ምታት ካለ ከዛ ትኩሳት ጋር አንገታቸውን በሚያንቀሳቅሱበት ጊዜ ኔክ ፔን ኔክ ስቲፍነስ የሚኖራቸው ከሆነ የአንገት ህመም ካለ ውሃ ፈሳሽ ነገር በደንብ አልጠጣ ብለው ካስቸገሩን ሽንታቸውንም ማየት ይኖርብናል። የሽንት መጠናቸው ዩሪን አውትፑታቸው ወይም ደግሞ እሱ ከቀነሰ ለምሳሌ ዳይፐር የሚጠቀም ህፃን ልጅ ከሆነ ዳይፐራቸው እንደ ሁልጊዜ ዌት የማይሆን ከሆነ የማይረጥብ ከሆነ ተጨንቀን ወደ ህክምና ቦታ መውሰድ ይኖርብናል። አንዳንዴ ጉንፋን ይዟቸው ትኩሳት በሚኖርበት ጊዜ ቫይራል ኢንፌክሽን ከሆነ በማስታገሻ ይሻላቸዋል። ሁሌም ማለት የምፈልገው ነገር አንድ እናት ይሄ ነገር ልጄ ላይ ኖርማል አይደለም ብላ ኮንሰርንድ ከሆነች የእናትነት ኢንቱዊሽኗን ተጠቅማ ወደ ህክምና ቦታ ሄዳ ልጇን ማሳየት ይኖርባታል ማለት ፈልጋለሁ። አመሰግናለሁ።